ከዚህ በኋላ እንኳን ብዙ ርቀት መጓዝ ምን ይችላል አይመስለኝም። ኧረ እባክሽ አንጓዝም እንዴ? ከአባቶች ተረቶች የተወደስ እንደምትለኝ ታውቂያለሽ? ብረትን መቀጥቀጥ ከነገለቱ እውነት ነጽነቴን ነው ስነ ስርዓት ምንድነው የምትዩ ስምረት? እንዴ ምንውማ በደንብ ገብቷል። ቆይ ለምንድነው እሱ የማይሆነው? ምክንያቱም ምን ያህል እንደዚህ አይነት ነገር ስሜት ዝግጁ ስላልሆነ ነው። መንፈስ ዝግጁ አይደለም እንዴ? ስነ ስርዓት ነፃነት እንዴ? ጦር ሜዳ ተገብቶ ሳንጃ ባፈሙስ ከተባለ በኋላ እረፍ። ምንም አይነት መደማመጥም ሆነ ስርዓት ነው። አንተ እረፍ። ታው እረፍ እስኪ። ወይኔ ስምረት ለካ ለዚህ ነው ቆዳህን አለሳልሰ የቀረብከኝ። እንደዚህ ባልሆነ መንገድ ፍላጎትህን የምታሟላ አውሬ ነህ። አንቺ ጤነኛ አይደለሽም እንዴ? ደህና አርፌ ክብሬን ጠብቄ በተቀመጥኩበት አዋርድ አዋ 10 ጊዜ ክብሬ አትበይ። ምን ይሄን ልጃገረድ ይመስል እንደዚህ የጥት ያለሽ እንዴ? ትንሽ አታፍሪ? ቺርስ ናጅሪዮ እኔ በጭንገር ለውጥ አፈሪ ብላ እኔስ ታዲያ ምን ይሞኝ ነው? ወዲያው ራሴን ለገበያ አቅርቤ ከሱ የበለጠ ግርማ ሞገስ ያለው ንጉስ አፈፍነዋ። ጠጣንጂ እየጠጣው ነው። ዛሬ ማማመንታት ብሎ ነገር የለም። ጠጣለሁ። እድልን ብትጠቀምበት ነው የሚሻለው። በጣም የምታምሪ ውብ የፍቅር መቤት ነሽ። ሙቹናቴ አንቺን የመሰለሽ ንጹህ ሴት ማስቀየም ከኃጢያቶች ሁሉ የከፋ ኃጢያት ነው። ስምረት መድፈር ማለት ይሄ ነው አይደል? አሁን አንተ ሳትሆን እኔ ነኝ የደፈርኩ። ይኸውልሽ ስምረት የማይጠጣ መጠጥ ጠጥተሽ ስለሆነ በፈጠረ ነፃነት ሰክረሽ ነው እንዳትለኝ ብቻ። እሺ አትጩሂ። የተኛ ሰው እየተረበሸ ነው። የፈለገ ይረበሻ እና ከስንት ሙግት በኋላ ራሴን በፍቅር አሳልፌ ስሰጥ ሰክረሽ ነው ልትለኝ ነው? እሺ እሺ አልሽ ምን ቆንጆ። በቃ አሁን ተረጋጊ። በቃ የምትለን ሰምተ ባታናዳት ኖሩ። እኔ ምን ብዬ ነው ያናደድኳት? ንገረኝ እስቲ ምን ብዬ ነው ያናደድኳት? አባቢያጩ እጩዋል አንተ ራስ ምንም በማታውቀው ነገር ገብተህ ለሷ አግዘህ ትናገረኛለህ። አባቢያጩ እጩዋል እሱ ምንም ያደረገው ነገር የለም። እኔ ራሴ ነኝ አፍረተኝ ሸጬኝ እንደዚህ ስገፋፋኝ ነበር። እሺ እንዴ ቆይ ምን እያደረገ ነው? በሱ ቤት ማማማቁ ነው። ልቤ በጣም እየተጨነቀብኝ ስለሆነ እየወደድኩሽ ሊለይሽ ይችላል። ይኸውልሽ ስምረት እግዚአብሔርን ነው የምልሽ። ይሄ ነገር የነገርኩሽ አንቺን ለማስቀናት ወይም ደግሞ ለማናደድ ብዬ አልነበረም። ግን በቃ እንደምትወጂኝ ስለማውቅ ቶሎ ብለሽ ውሳኔ እንድትወስኝ ይረዳሻል ብዬ ነው። ወስኛለሁ። እሺ የኔ ቆንጆ በጣም ነው የማመሰግነው። የወሰንኩት ከሷ ጋር እንድትሆን። ምን አልሽ ስምረት? ነፂ እኔ በፍጹም አንተ አልሆንም። ጥሩ ሰው አይደለሁም።
ከተሰራሽ ጀምሮ ያልታረምሽ አረም አቶ በልሆነ ያህል መልካም አባት እንዳለ ያው የትም አምጥተህ የደቀልከው ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ከዘራኝ በኋላ ከናረቢ እንዳልሄድ ይኛታል ስንት ዓመት ሙሉ ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቅ ከምትሆን ሸክተው አረብ ሀገር ላይ ስለወሰን ልሰናበቱት ነው። ስምረት እዚህ ቦታ በሰዓት ምን ታደርጊያለሽ? እሱን ጥያቄ ደግመህ ለራስ ጠይቀው። አንተ ራስ በስራ ሰዓት ከማንም አለሌ ጋር እዚህ መንገድ ለመንገድ ትጓዝ። አንቺ ምንድነው የምትናገሪው? ምን አልሽ አንቺ? ማን ነው አለለ የምትይው? እባክህ ዞር በይ። አንቺን ያናገረሽ ሰው የለም። አንቺ ምንድነው የምትናገሪው? እቺ ዓለም ፀሐይ ነው ያልካት? በቃ ዝም በይ። እስከማታውቂው ሰው ጋር የማይሆን ነገር አትነጋገሪ። የማናት ዓለም ፀሐይ? ባለፈው ሂሩት አልካ፣ አሁን ደግሞ ዓለም ፀሐይ ማናት? ዝም በይ። ስለማታውቂው ሰው ዝም ብለሽ አትለፍልፊ። ማውራሽን ትሰሚኛለሽ? ዓለም ፀሐይ ማለት በጣም የምወደው ጓደኛዬ ሚስት ናት። አፍሽ ላይ እንዳመጣልሽ ዝም ብለሽ አትለፍልፊ። እሺ? በጣም ነው የምታሳፍሪው። ኡፍ ስምረት ኡፍ! በጣም ነው የሰለቸኝ። አሁንስ አሳፋሪ። ሄሎ፣ አቤት። ምን? መቼ? አሁን? እሺ፣ መጣው። ዛሬ የሁሉም ነገር መጨረሻ ይሆናል።
ሲነጋም ሲመሽም ሁል ጊዜ ማስታውሰው ከልቤ የማይጠፋው ዘላለማዊው ፍቅር ሲነጋም ሲመሽም ሁል ጊዜ ማስታውሰው ከልቤ የማይጠፋው ዘላለማዊው ፍቅር ይገርማል ያንተ ፍቅር ይገርማል ያንተ ምሕረት ይገርማል ያንተ ስራ አኑሮኛል ካንተ ጋራ አኑሮኛል ካንተ ጋራ ይገርማል ያንተ ምሕረት ይገርማል ያንተ ስራ አኑሮኛል ካንተ ጋራ አኑሮኛል ካንተ ጋራ አኑሮኛል ካንተ ጋራ አኑሮኛል ካንተ ጋራ ይገርማል ያንተ ምሕረት ይገርማል ያንተ ፍቅር ይገርማል ያንተ ስራ አኑሮኛል ካንተ ጋራ 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 ይህንን የጌታ ምስጋና በሚያምር መልኩ ለዘመሩልን ልጆች ባካቸዋል። እዚሁ መቀጠል የምታውቋቸው የምትወዷቸው የምታከብሯቸው ወንጌላዊ ሙላት የእግዚአብሔርን ቃል ያካፍሉናል። እስቲ ለወንጌላዊ ሙላት አሜሪካን ሀገር የሚገኘው የሾላ ቴክኖሎጂ እህት ኩባንያ የሆነው አክት አሜሪካን ኮሌጅ ከመሃርሽ ዩኒቨርሲቲ ጋር በመተባበር በኮምፒውተር ሳይንስ በቢዝነስ አድሚኒስትሬሽን የድህረ ምረቃ ፕሮግራም ለመስጠት በምዝገባ ላይ ይገኛል። በተጨማሪም አሜሪካ ወይም ካናዳ ለምትሄዱ በአጭር ጊዜ የተሻለ ስራ ሊይዙ የሚችሉበት አጫጭር ስልጠናዎችን በመስጠት ላይ እንገኛለን። አክት አሜሪካን ኮሌጅ 4 ኪሎ ቱሪስት ሆቴል ወረድ ብለው ዳኖ ሆስፒታል ሳይደርሱ ያገኙናል። 0118 12 44 88 አክት አሜሪካን ኮሌጅ ለተሻለ ህይወት። ተጫውሽ እንጂ ምን ነው ዝም አልሽ? ምን ልጫወት? እኮ ታዲያ የምትነግሪኝን ንገሪኝና ተገላገኝና። አለ መንገድ ፈልጌ እኮ አይደለም፣ ግን በጣም ስላፈርኩና በጣም ስለፈራሁት ነው። ያንቺ ነገር ለምን ከውስጤ ቁርጥ እንደማይልኝ እኮ ነው ግራ የሚገባኝ። ለምን እንደሱ አልክ? ለምን አይደለም ይሄው የሷ ነገር በቃኝ ብዬ ሁሉ ነገር ትቼ ከተቀመጥኩ በኋላ መለሳለሁ። ስልክ ስትደውይልኝ ጭራዬን እየቆላው እመጣለሁ። እንዴ ታዲያ እኮ የሚያስመረር ነገር ሳይሆን በጣም የሚያስደስት ጸጋ ነው። ጸጋ የሚሆነው ስመጣ አዲስ ነገር ቢኖር ነው። ግን ሁሉ ጊዜም አንድ አይነት ነገር። ያው አሁን እንኳን ለምን እንደፈለግሽ ንገሪኝ ስልሽ ልትነግሪኝ አልፈለግሽም። እሺ ይሄን ያለ ያስመረረሱ ከሆነ እነግርሃለሁ። መጀመሪያ ግን ከልብ ይቅርታ እንድታረግልኝ እፈልጋለሁ። እሱን እንኳን አታስቢ። ይቅርታ ጠየቅሽኝ ማልጠየቅሽኝ ምንም የሚያመጣው ነገር ስለሌለ እሱን ብታየው ነው የሚሻልሽ። በፍጹም አልተውም። በስራዬ በጣም ነው ያፈርኩት። ከኔ በለጠ ዓለም ፀሐይ ነው በጣም ያዋረድሻት። እንደዛ በታማኝነት ተከብራ በምትኖርበት ሰፈር ውስጥ አንገቷ ላይ ያስደፋሻት። ለዛ ስለሆነ ከኔ በፊት እሷን ይቅርታ መጠየቅ ያለብሽ። ለሷ አትስካ። ቀድሜ ይቅርታ ጠይቄያታለሁ። እውነት? አዎ
ካንተ በፊት እሷን ማስቀደም እንዳለብኝ ስለገባኝ ወደዚህ ከመምጣቴ በፊት ደውዬ ከልቤ ይቅርታ ጠይቄያት ይቅርታኝ ተቀብላኛለች። ከሆነ በጣም ደስ ይላል። ከኔ አስቀድመሽ የእሷን ጉዳት ስለካሽልኝ በጣም ደስ ብሎኛል። ስለዚህ በደስታ ይቅርታሽን እቀበልሻለሁ። የእውነት ነፂ በጣም ነው የማመሰግነው። አሁን ይልቁኑ ጊዜውን በምስጋና ጨርሽው። ልቤ ስለቆመ የምትነግሪኝ ነገር ንገሪኝ። እሺ እነግርሃለሁ። ነፃነት ግን የቱን ያክል እንደምወድ ያወቅኩት አሁን ነው። ወይ ጣጣ! በእናትህ አትሰልቸኝ ነፂ። ከዛ ጊዜ በኋላ አንድም ነገር ሳልጨምር አንተን ብቻ ሳስብ ነበር ማነጋው። ይሄንን እኮ አንድ ጊዜ ነግረሽኛል። እኔ አሁን መስማት የምፈልገው ለመጨረሻ ጊዜ አግኝቼህ ልነግርህ እፈልጋለሁ ያልሽው ነገር ነው መስማት የምፈልገው። ቆይ አንተ ምን እንድነግርህ ነበር የምትፈልገው? እሱን አላውቅም፣ ግን ለመጨረሻ ጊዜ ነው የምንተያየው። ከዚህ በኋላ አንገናኝም ልትይኝ ትችያለሽ ብዬ ስላሰብኩ ነው መሰለኝ። አንተ ለመጨረሻ ጊዜ መገናኘታችንን ይሄን ያህል በጉጉት ነው የምትጠብቀው ማለት ነው? እንደዛ እንኳን አልጓጓም፣ ግን አንዳንዴ ሰዎች ስንባል ደስታን ሰምተን ምን ደሰተውን ያህል መጥፎ ነገር ደግሞ ሲመጣ ከዛ ነገር ውስጥ እንዴት እንወጣለን የሚለው ራሱ እኮ ያጓጓል። ስለዚህ አንተ በዚህ መልኩ ከሆነ ያሰብከው እኔ ልነግርህ የፈለኩትን ነገር ብነግርህም አንብዛም ሊሆንብህ ይችላል ማለት ነው። ማለት እንድንጋባ ፈልጋለሁ። ምን? አዎ እናንተ የአገሬ ብሩካን በዚህ በተሰደዳችሁበት ምድር ላይ እግዚአብሔር አምላክ በቸርነት እንደጠበቃችሁ በቸርነት በሰላም እናንተንም በሌላ ምድርም የተበተኑ የተሰደዱ ወገኖቻችንንም እግዚአብሔር በቸርነቱ በጥበቃ ወደ ምድራችን ይመልሰን። አሜን ነው። እግዚአብሔር በቸርነቱ የተበተኑትን የኢትዮጵያ ልጆች ወደ ምድሪቱ ይመልስ። እግዚአብሔር አምላክ ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር ፊቱን ወደ ኢትዮጵያ ያንሳ፣ ሰላምንም ይስጣት። ከሁሉም በላይ እግዚአብሔርን በመፍራት ተባረኩ። ምድራችን ኢትዮጵያ እግዚአብሔርን በመፍራት ትባረክ። የእግዚአብሔር ጥበቃ በምድራችን ላይ ይሁን። እግዚአብሔር በቸርነቱ በምሕረቱ ጠብቆ ሁላችንንም በሰላም ለሀገራችን ምድር ያብቃን። አሜን። ክብር ለእግዚአብሔር ይሁን። ወንድም ለሆኑት ኬንያውያን በትርጉም ላገዛችሁን ወንድሞች እግዚአብሔር ይባርካችሁ። በተረፈ ፕሮግራማችንን በዚህ ጨርሰናል። ሁላችሁም ግን አብረን ማዕድ በጋራ ስለምንቆርስ ማንም ሰው በጋራ ማዕድ ሳይቆርስ ከግቢው እንዳይወጣ አደራ እንላለን። እግዚአብሔር ይባርካችሁ። ተገናኝተናል። እግዚአብሔር መልካም ነው። አሜን ነው። እግዚአብሔር መልካም ነው። ታሪካችሁን ይለውጣል፣ ሕይወታችሁን ይለውጣል። እግዚአብሔር ደግሞ ድንቅ ያደርጋል። በዘመናችሁ ትልቅ ነገር ታያላችሁ፣ ምድራችሁንም ትወርሳላችሁ። እግዚአብሔር መልካም ነው። ይህን ያህል ጊዜ ከኔ ጋር አብረሽ እንድትሆኝ እንደዛ ስጠይቅሽ ስለምንሽ ከርሜ አሁን ላይ እንደዚህ ባጭር ጊዜ ውስጥ ሀሳብሽን የቀየርሽበት ምክንያት ምንድን ነው? ትናንት እንደዛ ያልኩ ያን ያህል እንደምወድ ብቻ ሳይሆን በአንተ ምክንያት እጎዳለሁ ብዬ ስላላሰብኩ ነው። በጣም እኮ የምትገርሚ ልጅ ነሽ። ይህን ያህል ጊዜ መንፈሴ ዝግጁ አይደለም፣ ያንተ ልሆን አልችልም እያልሽ እኮ ነበር ስታመላለሽኝ የከረምሽው። እኔ ከአንተ ጋር ልሆን አልችልም አላልኩም። ማንኛውንም የፍቅር ግንኙነት ለመጀመር ዝግጁ አይደለሁም ነው ያልኩት። ያው እንደዛ ነበር ያልሽኝ። ቆይ አሁን መንፈስሽ ዝግጁ ሆነ? ሙሉ ለሙሉ ባይሆንም ማለት ይኸውልህ ነፂ፣ እኔ በዚህ ሰዓት አንተን ከማግባት ውጪ ሌላ ምንም ምርጫ እንደሌለኝ አውቄያለሁ። ይሄን ማወቄ ደግሞ ትልቅ ለውጥ ነው አይደል? ሌላውን ደግሞ ቀስ እያልን አብረን የምናስተካክለው ይሆናል። ምንም ጣጣ የለውም። እንኳን ብቻ ልብሽ ሊቀበለኝ ፈቃደኛ ሆነ። ጠዋትና ማታ ቅፍ እያደረኩሽ ሁሉን ነገር እናስተካክለዋለን። እሱን እንኳን አታስብ። ለምን ደሞ አላስበው? ምክንያቱም ከጋብቻ በፊት በፍጹም እንደዚህ አይነት ነገር ማድረግ አንችልም። አሁን ገና በጣም አሳች። እኔ እኮ እየቀለድኩ አይደለም። እኔም እየቀለድኩ አይደለም።
እና ታዲያ ምንድነው እንደዚህ የሚያስቅ? ሁሉም ነገር ነው። ልጃገረድ ሆነሽ እንደዚህ ብትይኝ እሺ፣ ሁሉ ነገር አይተሽ ጨርሰሽ ልጅ ከወለድሽ በኋላ እንደዚህ ማለት ትንሽ አይከብድም? ይኸውልህ ጉዳዩ ልጃገረድ የመሆንና ያለ መሆን ጉዳይ ሳይሆን የክብርና የእምነት ጉዳይ ነው። ማለት ያ ሰይጣን ልቤን ሰብሮት ከሄደ በኋላ ማንንም ሰው ሳላጠነውና ሳላቀው ለዛውም ከትዳር በፊት በፍጹም እንደማላደርገው ለራሴ ቃል ገብቻለሁ። በጣም ይገርማል። ደግሞ ይሄ ውሳኔ የኔ ብቻ ሳይሆን የአባቴም ጭምር ነው። አባቴ ትዳር ከመመስረትሽ በፊት ከማንም ጋር ሄደሽ ተጋድመሽ ክብርሽ እንዳታዋርጂ ብሎኛል። ይሄን ምክሩንም ደግሞ እኔ ተቀብየዋለሁ። ይሄ እኮ በጣም ከባድ ነገር ነው ስምሪ። ይኸውልህ ነፃነት፣ አንተ የምትፈልገኝ አንሶላ ለመጋፈፍ ካልሆነ በስተቀር ምንም የሚያስቸግር ነገር የለውም። ለሱ ብቻ አይደለም የምፈልግሽ። እንደዛ ከሆነ እኮ ታዲያ ነገሩ ቀላል ነው ማለት ነው። ያን ከመሰለ ደግሞ ጋብቻውን ማፍጠን ነው መፍትሄው። እኔ እኮ ለምን ጥርት ያለ ውሳኔ ልትወስኝ እንደማትችይ እኮ ነው ግራ ግብት የሚለው። ቆይ አንተ ከዚህ በላይ ምን አይነት ጥርት ያለ ቃላት እንድነግርህ ነው የምትፈልገው? ይሄ ለማመንታት የሚገፋፋ ግን የሚሉት ነገር ደግሞ ካለ ከጀርባው አፍራሽ ነገር አለ ማለት ነው። ከዚህ በላይ ምንም ላድርግ አልችልም። ምርጫ ያንተ ነው። ከፈለክ ሽማግሌ ልከህ ጉዳዩን ማፍጠን ትችላለህ። ምን? ሽማግሌ መላክ ይችላል? አዎ፣ ያንን ለማድረግ ዝግጁ ከሆንክ አንቺ ከፈቀድሽልኝ ነገውኑ ሽማግሌ መላክ እችላለሁ። እሺ ከሆነ ጥሩ። እሺ እናትሽ የሚመቻቸውን ጊዜ ጠይቂና አሳውቂኝ። እማዬን ነግሬያታለሁ። ከ15 ቀን በፊት ቀደም ብላችሁ ከነገራችሁኝ ችግር የለውም ብላለች። ስምሪ ሁሉ ነገር እኮ በፍጥነት አድርገሽ ግራ አጋባሽኝ። አንዴ ከወሰኑ በኋላ መዘግየት ጥሩ አይደለም። ባይገርም ለሷ ብቻ ሳይሆን ለአባዬም ነግሬዋለሁ። ምን? አዎ ያኔ የታሰረ ጊዜ ስታስፈታው ልጅ ምናምን ብለህ ጠይቀዋል ነበር እና እኔን ሲያናግረኝ አሁን ዝግጁ አይደለሁም ብዬው ነበር። ዝግጁ ስትሆኚ ልታሳውቂ ብሎ ስለነበር ነገርኩት። እና ምን አለሽ? ኧረ ተወኝ። በረጅም ጸጥታ ልቤን ቀጥ ካደረጋት በኋላ በወጉ መሰረት ሽማግሌ ከላከሽ ያለኝ። ውድ ተመልካቾቻችን ሰሞኑን በአንዳንድ አካባቢዎች ላይ የድምጽና ምስል መቆራረጥ ማጋጠሙ ይታወቃል። በመሆኑም ይህንን ችግር ለመቅረፍ በተከታዮቹ ቁጥሮች ማለትም ፍሪኩዌንሲ 11512 11511 11513 እና 11514 ሲምቦል ሬት 27500 ፖላራይዜሽን ቨርቲካል ናይልሳት አሊያም ኢትዮሳት ላይ በድጋሚ በመጫን በጥራት መከታተል የምትችሉ መሆኑን በአክብሮት እናሳውቃለን። ኢቢኤስ የርሶ ቀዳሚ ምርጫ። ዝምታችን ከልክ ያለፋል ሰመቱ። ምኑ ነው የበዛው? ወንድሙላት የኛ የዋህነት ነው። ታዲያ የዋህነታችን ከበዛ መደሰት ሲገባ ለምን እንደምትናደደው? ማለትማ ጌታን ማገልገል የሚገባው የዋህና ቅን በሆነ ልብ እኮ ጌታን ማገልገል ያለብን እኮ የዋህነት በተሞላው ቀናነት ነው እንጂ በስንት መከራ በስደት ላይ ሆነን በሁለት እግሩ ያቆምነውን ቸርች የማንንም መንገደኛ መጥቶ እስኪነጥቀን ድረስ ነው መጠበቅ ያለብን። ማን ነው? ስንት ለፍተን ያቆምነውን ቸርች ማን ነው ሊነጥቀን የሞከረ መንገደኛ? ወንጌላዊ ሙላት ናቸው። በኢየሱስ ስም አንተ እኚህን የተባረኩ አባት ነው አፍህን ሞልተህ በዚህ አጸያፊ ቃል የምትጠራቸው? ፓስተር፣ እኔ ደግሞ ምንም የተባረኩ እንዳልሆነ ነው የሚሰማኝ። እንደውም ሳስበው ማንም ያላወቃቸው አስመሳይና ልወደድ ባይ ናቸው። ወንጌላዊ ሙላት አስመሳይም እወደድ ባይም አይደለም። ጌታ የቀባቸው የተባረኩ አባት ናቸው። የራሳቸውን አዳፋ ልብስ ሳይቀይሩ የምዕመናኑን ችግር ወይም ቀዳዳ ለመድፈን ደፋ ቀና ማለታቸው ነው የበለጠ ያስከበራቸው። እሺ ቆይ፣ እርሶን የሚያክል
ትልልቅ አገልጋይ በተቀመጡበት እኛኛ ያለን ሰው ሁሉ እሳቸው ላይ እንዲረባረባቸው ማድረጋቸው ምንም አይሰማውም? ለምን ይሰማኛል? የሁላችንም ዓላማ እኮ ጌታ እንዲከበር ማድረግ እንጂ ራሳችንን ማክበር አይደለም እኮ። እኔስ እያልኩ ያለው ታዲያ ይሄን አይደል እንዴ? አይደለም። አንተ እያልክ ያለኸው እኛ እያለን እሳቸው ለምን ክብርና ሞገስ አገኙ ነው? በፍጹም አይደለም። ጌታ ምስክሬ ነው። በትክክል ነው። እውነት ለመናገር ደግሞ ወንጌላዊ ሙላት ጌታን የሚያስከብርና ጌታን ከፍ ከፍ የሚያደርግ ትምህርት ሲያስተምሩ እንጂ ራሳቸውን ከፍ ከፍ ሲያደርጉ መቼም ቢሆን ሰምቼም አይችልም። ፓስተር፣ እርሱ እኮ ያልገባውት ነገር ስላለ ነው። ምኑ ነው ያልገባኝ? ለሁሉም የኔን አቋም ማወቅ የምትፈልግ ከሆነ ወንጌላዊ ሙላትን የመሰለ መልካም አገልጋይ በማግኘቴ ደስ ይለኛል እንጂ ፓስተር። አዎ፣ ቅንጣት ታክል ቅሬታ አይሰማኝ። ይሄ ደግሞ በሁለት እግሩ ያቆም ነው ቸርች እያሉ መታበዩ ለአንተም የሚበጃ አይመስለኝም። የጌታን ቸርች ማንም ሰው ሊያቆመው አይችልም። ጌታ በፈቃዱ ነው የሚያቆመው። ይህንን በፈቃዱ ያቆመውን ቸርች ደግሞ ማንም ሰው እንደ ግል ንብረቱ ሊቆጥረው አይገባም። ከዚህ በኋላ ማንኛውም ነገር ይዘልኝ እንድትመጣ አልፈልግም። እሺ። ሁለተኛ ቆይ፣ ሁሉም ነገር ይቅር። ቀድሞ በመርሃ ግብር ውስጥ የተካተተውን የኔን የፈውስ ፕሮግራም በገዛ ፈቃዳቸው ማጠፋቸው ተገቢ ነው ይላሉ? አዎ ተገቢ ነው። እንዴ ፓስተር መልካም፣ ተገቢ ነው የምልህ ይህንን ያደረጉት ወንጌላዊ ሙላት በእኔ ውሳኔ ነው እንዲታጠፍ ይደረገው። ወንጌላዊ ሙላት ካለ ስራቸው ስራ እየሰጠን በከንቱ በትንሹም በትልቁም ባትወቅሳቸው ጥሩ ነው። ምዕመኑ እኮ ከአገልግሎት በኋላ የምግብ አገልግሎት ስላገኘና ቤቱን የተስካር ቤት ስላደረገው ነው። እንዴ በዚህም ልትወቅሳቸው ነው? ይህንን ችግር ያጎሳቆለውን ስደተኛ ቢያንስ እኛ ሳናስበው እሳቸው አስበው ቢያንስ በሳምንት አንድ ጊዜ እንጀራ እንዲበላ ስላደረጉት። ፓስተር፣ ይህንንም ያደረጉት ለስደተኛው አስበው አይደለም፣ ራሳቸውን ለማስወደድ ብለው ነው። ይልቅ አንድ ነገር ልንገርህ፣ ተሳስተሃል። እንዴት? ጌታ ፊት ብትቀርብና ብትጸልይ ነው የሚሻለው። በተረፈ መኪና ይገዛልኝ ብለህ የጠየቀውን ጥያቄ ወደ እሳቸው መርጬዋለሁ። የእሳቸውን አዎንታና ፍቃድ ካገኘ ይገዛል። ሰላም ሰላም አይደለም። እንኳን ዛሬ ቀርቶ መቼም ቢሆን ሰላም ልንሆን አንችልም። ደግሞ እስካሁን ያደረግሽው ነገር በጣም ነውርና አጸያፊ እንደሆነ ሳልነግርሽ ማለፍ አልፈልግም። አሁን ስለሱ ማውራት ፈልጌ አይደለም የመጣሁት። እኔ ግን ማውራት ፈልጋለሁ። በጣም ነውርና አጸያፊ ስራ ነው የሰራሽው። ቆይ ካንተ ምሶ ልትናደድና ልትቆጣኝ አምራል እንዴ? ለምን አለ ንገሪኝ፣ ለምን አልበሳጭ? ምክንያቱም እንኳን ልትቆጣ ቀርቶ ፊቴ ደፍረ ለመቆም እንኳን የሚያስችል የሞራል ብቃት ስለሌለ። ሁሌም ክብሬንና ሞራሌን ጠብቄ የምኖር ሰው ነኝ። ኧረ እባክህ። አዎ ይሄን ደግሞ በደንብ ታውቂያለሽ። ቆይ ችግራችንን በጋራ እንፍታ ስላልኩኝ ተመካክረን ነገሮችን አንድ ነገር ላይ እናድርስ ስላልኩኝ ልጄን ይዘሽ ትሄጃለሽ? በዚህ ታሽማቅቂኛለሽ? ያንቺ አልፎ በልጄ ልታሽማቅቂኝ ትሞክሪያለሽ? እንደፈጸምከው ብልግናማ ቢሆን ኖሮ እባክሽ እኔ ባለጌ አይደለሁም፣ በፍጹም ባለጌ አይደለሁም። እና ዛሬም አፍህን ሞልተህ ምንም ኃጢአት አልሰራሁም ንጹህ ሰው ነኝ ልትለኝ ትፈልጋለህ ማለት ነው? አዎ በፍጹም ኃጢአተኛ አይደለሁም እኔ። አዎ አንቺ ፊት ኃጢአተኛ ያደረገኝ በስራዬ ጣልቃ ትግቢብኝ የሚለው ነው አይደለ? ይሄ ደግሞ በፍጹም ኃጢአት ሊሆን አይችልም። እንደውም እስከ ለተሞቴ ጸንቼ የምቆይበት ጉዳይ ነው። አዎ እኔም አምርሬ በቃኝ ያልኩት በሱ ቢሆን ኖሮ አዎ ልክ ነበርክ። እና ሌላ ምክንያት አለ ልትይ ነው?
እንደ ስራ ቢሆን ኑሮ ዞር ብዬ ባላይህም ደስ ይለኝ ነበር። ግን እስከ መጨረሻው ላስጨርስህና እድል ሳትሰጠኝ ጥላኝ ሄደች እንድትለኝ ስላልፈለኩ ነው ተመልሼ የመጣሁት። አቤት እድል ሳትሰጠኝ ጥላኝ ሄደች እንዳትል እምልሽ አሁንም ጥለሽ እንድትሄጂ ትፈልጊያለሽ እንዴ? ይሄን ወረቃ ካየ በኋላ እኔ እንኳን አብሬህ ልኖር ብል እሺ አትለኝም። ክፈትና ይው አሜሪካን ሀገር የሚገኘው የሾላ ቴክኖሎጂ እህት ኩባንያ የሆነው አክት አሜሪካን ኮሌጅ ከመሃርሽ ዩኒቨርሲቲ ጋር በመተባበር በኮምፒውተር ሳይንስ በቢዝነስ አድሚኒስትሬሽን የድህረ ምረቃ ፕሮግራም ለመስጠት በምዝገባ ላይ ይገኛል። በተጨማሪም አሜሪካ ወይም ካናዳ ለምትሄዱ በአጭር ጊዜ የተሻለ ስራ ሊይዙ የሚችሉበት አጫጭር ስልጠናዎችን በመስጠት ላይ እንገኛለን። አክት አሜሪካን ኮሌጅ 4 ኪሎ ቱሪስት ሆቴል ወረድ ብለው ዳኑ ሆስፒታል ሳይደርሱ ያገኙናል። 0118 12 44 88 አክት አሜሪካን ኮሌጅ ለተሻለ ህይወት። ወንጌላዊ ሙላት ሰላም ነው ወንጌላዊ? ሰላም እንዴት ነህ? እኔ ደግሞ እረፍት ነው ትስል ወዴት ሊሄዱ ነው? እንግዲህ የወንጌል ሰው ምን እረፍት አለው ብለሃል። እውነት ነው። አሁን እንኳን ፖሊስ ጣቢያ ባስቸኳይ ጠርተውኝ ወደዛ እየሄድኩ ነው። ፖሊስ ጣቢያ ማለት ለምን ፖሊስ ጣቢያ ይፈልጉታል? ባለፈው ቤተክርስቲያኑን ሰብሮ ስለዘረፈው ሌባ ጉዳይ ላይ ያናግሩት? ልጁ በትክክለኛ ቁልፍ ነው በሩን ከፍቶ የገባው። እሱን አውቃለሁ። ይልቅ ይቅርታ አገልግሎትን ስለሰረዝንበት ዛሬ። ይቅርታ አያስፈልገውም። ሁሉንም ነገር ፓስተር መልካም ነግረውኛል። ያው የምታውቀው ነው። በዚህ በስደት ሀገር ያለ ሰው ደግሞ ይደካክማል። ከተለያየ ቦታም ስለሚመጣ ያው ስለሚሰላችሁ በሚል ነው። እንኳን ዛሬ የመጣሁት ባለፈው ይገዛልኝ ብዬ ስለጠየቅኩት መኪና ጉዳይ ልጠይቅዎት ነው። እሱ ነገር በትክክል ያስፈልጋል ብለህ ነው? ለምን አያስፈልግም ወንጌላዊ? አይ አሮጌ ቢሆንም ያሉት መኪናዎች ይበቃሉ ብዬ ነው። በቂ አይደለም። እኔ ካለኝ አገልግሎትና ስራ አንጻር ፈጽሞ በጣም ነው የሚያንስብኝ ነው ብለህ ነው? አዎ አገልግሎታ ላይ እዚህ ሀገር ከሚይዟቸው መኪኖች አንጻር ፈጽሞ ነው የማይመጥነኝ። እንግዲህ እዚህ ሀገር ሆነ ካልሆነ በስተቀር ሰው እንደ ቤቱ እንጂ አይኖርም እንደ ጎረቤቱ ይባል የለ። ወንጌላዊ ሙላት አባቶቻችን በእግሮቻቸው እየኳተኑ እዚህ ያደረሱልንን ወንጌል አሁን እኛ በቅንጡ መኪና ካላገለገልን ማለት ወንጌላዊ ሙላት ይወሉት ይሄ ቸርች አፈር በልተን ደም ተፍተን ያቆምነው ቸርች። ለማንኛውም ፖሊስ ጣቢያ ደርሼ ልምጣ፣ ስመለስ እንነጋገራለን። ችግር የለም። እግዚአብሔር ፈቃድ ከሆነ ይደረጋል። ሰላም ነው አገልጋይ? ምን ሰላም አለ? ይሄ መጤ ወንጌላዊ እያለ ምን ሰላም አለ? የፎስ ፕሮግራሙ መሰረዙ በጣም አናዷል አይደል? እሱማ ብቻ ቢሆን ይሄን እንደዚህ ባልተናደድኩ ነበር። እና ሌላ ደግሞ ምን ችግር ተፈጠረ? ይገዛልኝ ብዬ ጠየቅኩት መኪና ምን ያስፈልጋል አይደል መሰለ? ምን አይገርምህም? መግረም እንኳን ብዙ አልገረመኝም። ለምን? ምክንያቱም ካሁን በኋላ እስከ መጨረሻው ድረስ አፉን ሊያዘጋ የሚችል ሁነኛ መላ ስላገኘ። አንተ ደግሞ ምንም ተወራው። ይሄ ከዛሬ ጀምሮ
እንደፈለግን እያረግን እያዘዝነው እንድንኖር የሚያስችለን ስልጣን የሚሰጠን ይመስለኛል። አሁንስ ደፍረህ የምትናገረው ነገር ይኖራል? ንገረኝ እንጂ አሁንስ ውሸት ነው ብለህ ልትክለኝ ትፈልጋለህ? አልፈልግም። አየህ፣ ይሄ ነው ያንተ ሞራል፣ ያንተ ንጽህና፣ ያንተ ታማኝነት፣ ያንተ ትዳርን አክባሪነት ሁሉ እዚህ ድረስ ነው። ደግሞ እንደ ከብት አስበተህ ካረድከኝ በኋላ አትናደሽ ትለኛለህ? ራስሽ ጤንነት አስቤ እኮ ጤናዬማ አንተን ያገባው ልታውቋል እኮ። አንተን ሰው ብዬ ራሴን አሳልፌ የሰጠሁለት ጤናዬ ብቻ ሳይሆን ህይወቴ ሁሉ ታውቋል። ግን ለምን? ምን ስላደረኩኝ ነው? ምን ስላጠፋው ነው ይህንን ሁሉ ክህደት የፈጸምክብኝ? እኔ እኮ አባቴን ሁሉ ሳይቀር በመክዳት በፍቅር ተገዝቼልህ በሚስትነት አብሬ በኖርኩ እንዴት እንደዚህ አርገት አስቀይመኛለህ? እኔ ክህደት አልፈጸምኩብሽም አይደል? አቤት ውሸት! አሁን ደህና ተነጋግረን ከተማመንን በኋላ ደግሞ መልሰህ ትክደኛለህ? ቆሽ አስረዳሽ። ምንም ነገር እንድታስረዳኝ አልፈልግም። ውስጤ ባንተ ውሸት ብዛት ዝሎ ታሟል። ስለዚህ አንድም ነገር እንድትነግረኝ አልፈልግም። የምነግርህን ነገር ብቻ እንድታዳምጠኝ ነው የምፈልገው። እሺ እንዳልሽ የምትይውን ሁሉ ሰማሻለሁ። እኔም ብዙ መናገር አልፈልግም። ከዚህ በኋላ በስህተትም ቢሆን እኔም ሆንኩ ልጄ በዞርንበት ቦታ ብቻ እንዳዞር። ማማዬ ይሄማ አይሆንም። ይሄ እንደዚህ አይባልም። ከዚህ ውጪ ሌላ ምንም ሊሆን የሚችል ነገር የለም። አይደለም ማማዬ፣ እኔና አንቺ ስንት ለፍተን ደክመን ያቆምነውን ትዳርና ቤተሰብ ዝም ብሎ በማይረባ ምክንያት እናፈርሰዋለን እንዴ? አንተ የማይረባ የምትለው ክህደት ለኔ ግን ከምንም በላይ ነው። እኮ ምንም አይነት ክህደት እንዳልፈጸምኩ እየነገርኩሽ እኮ። እኔ ደግሞ ከዚህ በላይ ምንም አይነት ውሸት የመስማት አቅም እንደሌለኝ ነግሬሃለሁ። አዎ ነግረሽኝ። እሺ። ስለዚህ ምንም አይነት ነገር ልትናገረኝም ሆነ ልታስረዳኝ አትሞክር። ብቻ የነገርኩን ነገር ብቻ እሺ ብለህ እንድትቀበለኝ ነው የምፈልገው። እንዴት ነው ታዲያ ምክንያቴን ሳልነግርሽ ዝም ብዬ እሺ ብዬ እንድቀበልሽ የምትፈልጊው? እሺ ጥሩ። እኔ ማንም ሳይሰማ ሁለታችን ብቻ በሰላም እንድንፈታው ፈልጌ ነው የማናገርህ። አንተ ግን በሰላም እንድንጨርስ አልፈለግም። ስለዚህ ጠበቃ ቀጥሬ በህግ አናግርሃለሁ። በፍጹም። እሺ አሁን ታሰልፈኛለህ አታሰልፈኝም? እሺ ማሳልፉን አሳልፍሻለሁ። ግን እኔን ካላመንሽ ጋሼ ጋር ደውለሽም ቢሆን ሄደሽ ማረጋገጥ ትችላለሽ። እባክህ አሳልፈኝ ማማዬ። እሺ እኔና አንቺ እኮ እንደዚሁ በቀላል እኮ ምን ላይ ሰዎች አይደለም። እኔና አንቺን እኮ ባቢያ ተሳሱ። እኔና አንቺን እኮ ማህፀንሽ ውስጥ ያለችው ልጃችን እሱን ብትረሳው ነው የሚሻለው። ለምን ማማዬ? ለምን? ምክንያቱም እንዳንተ አይነት ከሃዲ አባት እንዲኖረው ስላልፈለኩኝና ስላስወጣሁት። ማማዬ እንዲህ አይነት ክፉ ቀልድ በፍጹም እንዳትቀልጂ ተነጋግረናል። ቀልዴን አይደለም የምሬን የተናገርኩት። አታደርጊው። እኔና አባትሽ ምን ያህል እየጠበቅናት ያለትን ልጅ በፍጹም እንዲማ አታደርጊው።